ሰላም እንዴት ናችሁ? the features interdependence and achievement of the major civilization ዓለም ላይ የተከሰቱ ታላላቅ ስልጣኔዎች አሉ። ስለነዚህ ስልጣኔዎች ባህሪያት አንዱ ካንዱ ኢንተርዲፔንደንስ አቺቭመንትን ስኬቶቻቸውን እናያለን ማለት ነው። The ancient world had experienced major cultural and technological advancements that significantly transformed human life. The ancient world ወይም ደግሞ ይሄ የጥንት ዓለም ወይም ደግሞ ጥንት ዓለም had experienced major cultural and technological advancement ትላልቅ የሆኑ ባህላዊና ቴክኖሎጂካዊ እድገቶችን አሳይቷል ወይም ደግሞ አስመዝግቧል ማለት ነው። ይህም that significantly transformed human life የሰው ልጅ ህይወትን መለወጥ የቻሉ ትላልቅ የሆኑ ባህላዊ እንዲሁም ቴክኖሎጂካዊ እድገቶች ተመዝግበው ነበር ማለት ነው በቀደምት የሰው ልጅ ታሪክ ውስጥ። አፍሪካ፣ ኤዥያ፣ ዩሮፕ and Latin America are some of the places of the ancient world where ancient culture and civilization flourished. እነዚህ አፍሪካ፣ ኤዥያ፣ ዩሮፕ እና ላቲን አሜሪካ ዓለም ላይ ቀደምት የሆነ ወይም ደግሞ ጥንት ዓለማት ውስጥ ከሆኑት ውስጥ ይሄ የጥንታዊ ባህልና ስልጣኔ ካበቡባቸው ቦታዎች ውስጥ እነዚህ የሚጠቀሱ ናቸው ማለት ነው። The major factor that made the emergence of ancient civilization possible was the Neolithic or the agricultural revolution. የጥንት ስልጣኔን እንዲፈጠር ካደረጉት ምክንያቶች አንዱ ናይሎቲክ ወይም ደግሞ አግሪካልቸራል ሪቮሉሽን የግብርና አብዮት የሚባል ማለት ነው። ግብርና አብዮት ሰው ልጆች ግብርናን ከጀመሩበት ከዛ በፊት ሰዎች በሃንቲንግ ኤንድ ጋዘሪንግ ነበር ሲኖሩ የነበረው። ስለዚህ ከዛ ወጥተው ግብርናን ከጀመሩበት የራሳቸው ምግብ ለራሳቸው ማዘጋጀት ከጀመሩበት ጊዜ ጀምሮ ነው የሰው ልጆች ስልጣኔ የጀመረው ማለት ነው። ስለዚህ መነሻ ለሰው ልጆች ስልጣኔ የጥንት ዘመን ለሰው ልጆች ስልጣኔ መነሻ የሆነው አግሪካልቸራል ሪቮሉሽን ወይም ደግሞ የግብርና አብዮት ነው ማለት ነው። Early civilization that arose in different parts of the world have the following major common features. በጥንት ዘመን የነበሩት ስልጣኔዎች ቀደምት የነበሩ ስልጣኔዎች በተለያዩ ቦታዎች የተነሱ የሚከተሉትን ተመሳሳይ የሆነ የጋራ የሚያደርጋቸው ባህሪያት አሉት ማለት ነው። የመጀመሪያው ኦርጋናይዝድ ገቨርንመንት የተደራጀ መንግስት ነበራቸው። ኮምፕሌክስ ሪሊጅን ውስብስብ የሆነ ሃይማኖት ሞስትሊ ፖሊቴስቲክ የሚባለው ብዙ አማልክት ያምኑ ነበር ማለት ነው። በብዙ አማልክቶች ያምኑ ነበር ማለት ነው። ሌላው ስፔሻላይዜሽን ኦፍ ወርክ ልዩ የሆነ የነሱ መለያ የሆነ የሚታወቁበት የራሳቸው የሆነ ስራ ነበራቸው ማለት ነው። ከሌላ ለየት የሚያደርጋቸው ሶሻል ክላስ የማህበረሰብ ክፍሎች ነበሩት ማለት ነው። that were broadly divided into the upper or lower classes የማህበረሰብ ክፍል ወይም ደግሞ ደረጃ ነበራቸው ማለት ነው። ይህም የታችኛው ክፍል እና የታችኛው ተብሎ የሚታወቅ የማህበረሰብ የደረጃ ክፍፍል ነበር ማለት ነው። አርትስ ኤንድ አርኪቴክቸር ጥበብና አርኪቴክቸር የስነ ህንፃ ነበራቸው ማለት ነው። ይህም that express the talents, the beliefs and the values of the people who created them ያንን የሰሩትን ዜጎች ወይም ደግሞ ሰዎችን የነሱን እምነት የነሱን እሴት እንዲሁም የነሱን ልዩ ተሰጥኦ የሚገልጽ የራሳቸው ጥበብና ስነ ህንፃ ነበራቸው ማለት ነው። ከነዚህ ስልጣኔዎች ውስጥ የምናየው የመጀመሪያው the ancient Egyptian civilization የኤንሸንት ኢጂፕሽያን ሲቪላይዜሽን የቀደምት ወይም ደግሞ የጥንት የግብጽ ወይም ደግሞ የኢጂፕት ስልጣኔ was one of the earliest of the great civilization of the ancient world በጥንት ዘመን ውስጥ ከታዩ ኤርሊየስት ቀዳሚ ከሆኑት ትላልቅ ሲቪላይዜሽኖች ወይም ደግሞ ስልጣኔዎች ውስጥ አንዱ ነው ማለት ነው። began at about 3000 BC ወደ 3ኛው BC አካባቢ ነው የግብጽ ወይም ደግሞ የኢጂፕት ስልጣኔ የጀመረው ማለት ነው። flourished in the Nile Valley of the Northeast Africa ያበበው የግብጽ ስልጣኔ ያበበው የኢጂፕት ስልጣኔ ያበበው በናይል ቫሊ ወይም ደግሞ በናይል ሸለቆ ላይ ነው ማለት ነው እና ኖርዝ ኢስት አፍሪካ በኖርዝ ኢስት አፍሪካ ነው የሚገኘው በሱ በሰሜን ምስራቅ አፍሪካ ላይ በሚገኘው የናይል ወይም ደግሞ የአባይ ሸለቆ ላይ ነው ያበበው ማለት ነው የኢጂፕት ስልጣኔ። Egypt was called the gift of the Nile by a Greek historian named Herodotus. ኢጅፕት
የአባይ ስጦታ ወይም ደግሞ የናይል ስጦታ በመባል ነው የምትታወቀው በግሪክ የታሪክ ጸሐፊ ሄሮዶተስ። የግሪክ የታሪክ ጸሐፊ ሄሮዶተስ የሚባል የግሪክ ጸሐፊ ግብፅን ወይም ደግሞ ኢጅፕትን የአባይ የናይል ስጦታ ብሎ ነው የሚጠራት ማለት ነው። ምክንያቱም እንደዛ ያለው የኢጅፕት ህዝብ በሙሉ የሰፈረው አባይ ወንዝን ተመርኩዞ ነው፣ ወይም ደግሞ ናይል ወንዝን። እዚህ ጋር እንደምታዩት በሰማያዊ ከለር ያለው በብሉ ከለር ያለው እዚህ ጋር ያለው እንዳለ ምንድነው የናይል ወንዝ ነው። ስለዚህ ህይወታቸውን ደግሞ እዩት። ይሄ ደግሞ በግሪን ኦልሞስት በግሪን መልክ ደግሞ ያለው ህዝብ ነው የሰፈሩበት ቦታ። ከተሞቻቸው በቀይ ምልክት ያሉ ናቸው። ስለዚህ እነዚህ በቀይ ምልክት ያለው ከተሞቻቸው ሲሆን ይሄ ደግሞ በግሪኑ ደግሞ የነሱ ያሉበት ይሄ ቦታዎች ነው የሰፈሩበት ቦታ ነው ማለት። ስለዚህ በአጠቃላይ በናይል ዙሪያ ነው ህይወታቸውን ያደረጉት። በዛ ምክንያት ነው የናይል ስጦታ በማለት የሰየማቸው ማለት ነው። The silt from the Nile replenished the fertility of the soil and allowed the production of large amount of crop. ሲልት የሚባለው ከአፈሩ ማለት ነው ከኢትዮጵያ የሚሄደው ከተለያየ የአፍሪካ ሀገራት ከታችኛውና ላይኛው የአፍሪካ የአባይ ተፋሰስ ሀገራት ይዞ የሚሄደውን አፈር ናይል ማለት ነው replenished the fertility of the soil ያድሰዋል ማለት ነው። የዛን የአፈር ፈርቲሊቲውን ያድሰውና ከዛ allowed the production of large amount of crop በርካታ የሆነ ሰብል ምርት እንዲመረት ያደርጋል ማለት ነው። the main crops were በአባይ ዙሪያ አባይ ወንዝን ተጠቅመው ናይል ወንዝን ተጠቅመው እነሱ የሚያመርቱት ሰብሎች ዋናዎቹ እንደ ዊት ስንዴ አይነትን ያመርታሉ። the barley ገብስን፣ ኦይል ሽንኩርትን፣ ፍላክስ ተልባን እንዲሁም ቬጂቴብልስ አትክልቶችን ያመርታሉ ማለት ነው በናይል ሸለቆ ውስጥ። they were also keepers of cattle, goats and other domestic animals እንዲሁም የከብቶችን እንዲሁም ጎስ ፍየሎችን እና የተለያዩ የቤት እንስሳቶችን ይጠብቁ ነበር ማለት ነው ኢጅፕቶች አባይ ወንዝ ዙሪያ ማለት ነው። ከግብርና በተጨማሪ የከብት እርባታም የነዚህ እርባታዎች ላይም ተሳትፎ በጥበቃ ላይም ተሳትፎ ነበር ማለት ነው። trade was another important economic activity in the empire በእነሱ ኢምፓየር ውስጥ በእነሱ ግዛት ውስጥ ትሬድም ወይም ደግሞ ንግድ ሌላው ወሳኝ የኢኮኖሚያዊ እንቅስቃሴ ነበር ማለት ነው። merchants voyaged up and down the Nile in sailboats exchanging the products of Africa, the Middle East and the Mediterranean region. ነጋዴዎች ወዲና ወዲያ ወደ ላይም ወደ ታችም ሄደው ናይል ወንዝ ላይ በጀልባ በመሄድ ምን ያደርጋሉ? ኤክስቼንጂንግ ፕሮዳክቶችን ይለዋወጡ ነበር ማለት ወደ አፍሪካ ይልካሉ፣ ከአፍሪካ ይገዛሉ፣ እንዲሁም ወደ መካከለኛው ምስራቅና ወደ ሜዲትራኒያን ሪጅን። ምክንያቱም እዚህ ጋር እንዳያችሁት ሜዲትራኒያን ሪጅን አለ ኢጅፕትን የሚያዋስነው፣ በዚህ ጋር ደግሞ ወደ ታች ደግሞ አፍሪካን አለ ደኑቢያን ጨምሮ ማለት ነው በጊዜው የነበረው ኩሽን ጨምሮ፣ ወደዚህኛው አካባቢ ደግሞ ወደዚህ ወደ ኖርዝ አፍሪካ ሀገራት አሉ። ከዛ ሌሎችም ወደዚህ ጋር ግዛቶች አሉ ኖማዲያንስ የሚባሉት። ከዛ ስለዚህ ወደዚህ ደግሞ ወደ ሲናይ በረሃን ደግሞ አልፋችሁ ደግሞ ወደዚህ ምን አለ ሚድል ኢስት አለ። ስለዚህ ወደ መካከለኛው ምስራቅም ይነግዳሉ፣ ወደ ሜዲትራኒያን ወደ አውሮፓ አካባቢ ሜዲትራኒያን ሲ አካባቢ በዛን ጊዜ ነበሩ ማለት ነው። እነ ግሪክን ጨምሮ ሌሎችም ሜዲትራኒያን አካባቢ የሚንቀሳቀሱ ነበሩ። ከነሱ ጋርም ይገናኙ ወይም ደግሞ ይገበያዩ ነበር ማለት ነው። እና ስለዚህ ንግድም በጀልባ በቀላሉ ሜዲትራኒያን አቋርጠው ወደ አውሮፓ ሀገራት እንዲሁም ወደ መካከለኛው ምስራቅ ሬድ ሲንም አቋርጦ ለመሄድ ወደ አፍሪካም አካባቢ ለመሄድ በቀላሉ ንግድ ይነግዱ ነበር ማለት ነው። ኤንሸንት ኢጂፕት ሃድ ቱ ዲስቲንክት ሪጅንስ እነዚህ ኤንሸንት ጥንት ግሪክ ኢጂፕሽያን ሁለት የሆኑ ዲስቲንክት ሪጅኖች አሏቸው ማለት ነው። ሁለት የሆኑ የተለያዩ ክልሎች ነበሯቸው። the upper Egypt in the south and the lower Egypt in the north that covered the delta region upper Egypt የሚባለው ሳውዝ ላይ የሚገኘው ወይም ደግሞ እዚህ ጋር የሚገኘው ማለት ነው። ወደ ታች እዚህ አካባቢ የሚገኘው this is what they call the upper Egypt በመባል የሚጠሩት ማለት ነው። ሳውዝ ላይ ያለውን ወደ ታች ያለውን ወደ ሱዳን የሚቀርበውን ፓርት ወደ ታች ያለው ምን ይባላል? the upper Egypt ይባላል። ይሄኛው ደግሞ ታችኛው የሚባለው lower Egypt የሚባለው ዴልታ አካባቢ ያለው ቦታ ደግሞ ምን ይባላል? the lower Egypt ዴልታ የሚባለው ውሃው ይዞ አፈርን ይዞ መጨረሻ ላይ ባህር
ወይም ደግሞ ሜዲትራኒያን አካባቢ የሚያራግፍበት ቦታ ናይል ዴልታ ይባላል ማለት ነው። እና እዛ አካባቢ እዚህ ጋር የምታዩት ማለት ነው ይሄ ዴልታ ቅርጽ እዚህ ጋር ያለው ይሄ ዴልታ ነው የሚባለው። ስለዚህ ይሄ ዴልታ ነው። እዛ አካባቢ ያለው ቦታ ደግሞ ሎወር ኢጅፕት። ስለዚህ በሁለት ክፍል ነው የሚከፈለው ማለት ነው። የኢጅፕት ክልሎች በሁለት ክልሎች ነው የሚከፈለው፣ አፐር ኢጅፕት እና ሎወር ኢጅፕት። ሎወር ኢጅፕት የሚባለው እንዳልኳችሁ እዚህ ዴልታ አካባቢ የሚገኝ ሲሆን አፐር ደግሞ ለሱዳን ቅርብ የሆነ ወደ ታች በዚህኛው በኩል ያለው ማለት ነው። አኮርዲንግ ቱ ዘ ትራዲሽን እንደ ትውፊት ከሆነ አፐር ኤንድ ሎወር ኢጅፕት ዌር ዩኒፋይድ ባይ ሜነስ አራውንድ 3200 ቢሲ። እንደ ትውፊት እንደ ኢጂፕሽያን ትውፊት አገላለጽ ከሆነ የግብፅ አፐር እና ሎወር ቅድም እንዳየነው ይሄ ሎወር ኢጅፕት አለ የራሳቸው ግዛቶች ነበራቸው፣ የራሳቸው መሪዎች ነበራቸው። እነዚህ አፐርም ሎወርም ማለት ነው። እና ሁለቱን አንድ ላይ አንድ አድርጎ ለመጀመሪያ ጊዜ የገዛው መሪ ሜነስ ይባላል ማለት ነው። ግብፅ ለመጀመሪያ ጊዜ ዩኒፋይድ አፐር እና ሎወር አንድ ላይ ዩኒፋይድ ሆና አንድ ላይ ተቀይጣ አንድ ላይ መታ ኢጂፕት የሚለውን ስያሜ ያገኘችው በሜነስ ነው። ለመጀመሪያ ጊዜ አንድ አድርጎ የገዛትም ሜነስ ነው ማለት ነው እና በ3200 ቢሲ ማለት ነው። ስለዚህ የመጀመሪያው ኪንግ ነው ማለት ነው። ኢጅፕትን ለመጀመሪያ ጊዜ የመራው የመጀመሪያው ኪንግ ኦፍ ዩኒፋይድ ኢጅፕት፣ አንድ የሆነችዋ ኢጅፕት የመጀመሪያው ንጉስ ሜነስ ነው ማለት ነው። ሜነስ ነው እና የመጀመሪያው የኢጅፕት ዳይናስቲም የጀመረው እሱ ነው የሚባለው። ሂ ፋውንድድ ዘ ኢጅፕት ፈርስት ካፒታል አት ሜምፊስ። የመጀመሪያውን የኢጅፕት ካፒታልን እዚህ ካይሮ አካባቢ የምትገኝ እዚህ ሜምፊስ የምትባል ቦታ ላይ ነው የመሰረተው ማለት ነው። እዚህ ጋር ሜምፊስ እዚህ ጋር ነው ያለችው። ስለዚህ የመጀመሪያውን የኢጅፕት ሁለቱ አንድ ከሆኑ በኋላ የመጀመሪያው ዋና ከተማቸው ሜምፊስ ትባላለች ነው ዴልታ አካባቢ የምትገኘው። ስለዚህ የመጀመሪያው የዩኒፋይድ የሆነው አንድ የሆነችው ኢጅፕት የመጀመሪያው ዋና ከተማ ሜምፊስ ናት ማለት ነው። ኢጂፕሽያን ሂስትሪ ዋዝ ዲቫይድድ ኢንቱ 3 ኪንግደምስ። የኢጂፕሽያን ታሪክ በሶስት ኪንግደሞች ነው የሚከፈለው ማለት ነው። በሶስት መንግስታት ማለት ነው ወይም ደግሞ ኪንግደምስ የሚባሉት ኦልድ ኪንግደም የሚባል 286 እስከ 2181፣ ከዛ ሚድል ኪንግደም and then the new kingdom የሚባል ኦልድ ኪንግደም የሚባለው በዚህ ውስጥ ብዙ ዳይናስቲዎች አሉ። ብዙ ታሪክ ጸሐፊዎች የተለያየ ስያሜ ነው የሚሰጡት። ብዙዎቹ ግን ከሶስተኛው እስከ ስድስተኛው ዳይናስቲ ድረስ ያለው በዚህኛው ውስጥ ነው የሚገባው ነው የሚለው። ከዛ ቀጥሎ ያለው ዳይናስቲ ደግሞ ሚድል የሚባለው ደግሞ ከ11ኛው እስከ 13ኛው ዳይናስቲ ሚድል ኪንግደም ውስጥ ነው የሚገቡት። ይሄኛው ኒው ኪንግደም ደግሞ የሚባለው ከ18ኛው እስከ 21ኛው ዳይናስቲ ድረስ ስርወ መንግስት ድረስ ያለው ማለት ነው። እና ኦልድ ኪንግደም ታሪኩ የጀመረው ኢጂፕሻኖች በዛ ጊዜ ፒራሚዶችን መገንባት የጀመሩበት ጊዜ ጀምሮ ነው ታሪካቸው ኪንግደሙ መቆጠር የጀመረው እንጂ ቅድም እንዳየነው 3200 አካባቢ ፈርስት ዳይናስቲ እነ ሚነስ መስርቶ ነበር። ግን ኪንግደማቸው ኦልድ ኪንግደም መቆጠር የጀመረው የራሳቸውን ፒራሚድ መገንባት ከጀመሩበት ጊዜ ጀምሮ ነው። ይሄ the year of pyramids በመባል የሚታወቅ ማለት ነው። እና ከዛ ጊዜ ጀምሮ ነው የነሱ ታሪክ መቆጠር የጀመረው ማለት ነው። There were also the first and the second intermediate periods when central political authority broke down followed by reunification. አንደኛና ሁለተኛው ኢንተርሚዲየት ፔሪድ የሚባል አለ፣ መካከለኛ ጊዜዎች ማለት ነው። አንደኛና ፈርስት ኤንድ ሰከንድ ኢንተርሚዲየት፣ አንደኛና ሁለተኛ የመጀመሪያውና ሁለተኛ የመካከለኛ ጊዜ የሚባለው ማለት ነው። ይሄ ጊዜ ምንድነው? ሴንትራል ፖለቲካል አውቶሪቲ ማዕከለኛው መንግስት የተሰበረበት የፈረሰበትና ከዛ በኋላ ደግሞ መልሶ ሪዩኒፊኬሽን የተደረገበት ጊዜ ማለት ነው። ይህ ማለት ኦልድ ኪንግደም እንደምታዩት ከ3ኛ እስከ 6ኛው ሴንቸሪ ድረስ እስከ 2181 ድረስ ቀጠለ። ከዛ ከ6ኛው ሴንቸሪ እስከ 11ኛው ሴንቸሪ ድረስ በመሃል ደግሞ ምን አለ? ብሮክን ተደርጎ ነበር ማለት ነው። አፐር እና ሎወሩ ለየብቻ ወጥተው አፐርም የራሱን መንግስት ሎወርም የራሳቸው መንግስት መስርቶ ነበር። ስለዚህ ከኦልድ ኪንግደም እና ሚድል ኪንግደም መሃል ከ2181 እስከ 2040 ድረስ የነበረው አንድ የሆነ አይደለም ማለት ነው። የተከፋፈለ ነበር በየሁለቱ ቦታ። ስለዚህ ያ ጊዜ ምን ይባላል? the first intermediate period ይባላል ማለት ነው። the first intermediate period ኦልድ ኪንግደም እና ሚድል ኪንግደም መሃል ያለው። ከዛ በኋላ 2040 ላይ ደግሞ ተመልሰው ምን አደረጉ? ዩኒፋይድ ተደረጉ ማለት ነው። አንድ ላይ
2040 ላይ ደግሞ ሌላ የመጣው ዳይናስቲ 11ኛው ዳይናስቲ ላይ የመጣው ኪንግ አንድ ላይ ያመጣቸውና ሁለቱን ዩኒፋይ አረጋቸው። ያ ጊዜ ደግሞ ሚድል ኪንግደም ነው እስከ 1730 ቆየ ማለት ነው። ከዛ 1730 ላይ ደግሞ 13ኛው ዳይናስቲ ካስተዳደረ በኋላ አሁንም ብሬክ አረገ፣ ለሁለት አሁንም ተከፋፈሉ ማለት ነው። ከዛ ከ1730 እስከ 1550 ድረስ ደግሞ ዘ ሰከንድ ኢንተርሚዲየት ይባላል ማለት ነው። ሁለተኛው መካከለኛው ጊዜ የሚባል ዘ ሰከንድ ኢንተርሚዲየት ፔሪየድ ወይም ደግሞ ሁለቱ የተለያዩበትና ከዛ በኋላ ኒው ኪንግደም 1550 ላይ ደግሞ ያ የተከፋፈለውን አንድ ላይ አድርጎ ደግሞ ኒው ኪንግደም ላይ 1550 ላይ በጋራ ጀመሩ ማለት ነው። The Egyptian empire was large state ruled by an absolute king called Pharaoh. የኢጂፕሽያን ኢምፓየር ወይም ደግሞ የኢጂፕት ግዛት ላርጅ የሆነ ስቴት ሩልድ ናት፣ ረጅም ታሪክ ያላት ሀገር ናት ማለት ነው። by an absolute king ፍጹም በሆነ ንጉስ ነው የምትተዳደረው። ያ ፍጹም የሆነ ንጉስ ደግሞ ወይም ደግሞ ኪንግ ደግሞ ማን ይባላል? ፋራኦን ይባላል ማለት ነው። ወይም ደግሞ ፋራኦን የሚባለው ማለት ነው። እና the word ፋራኦን literally means a great house ከሂብሮ ቃል የመጣ ነው። ፋራኦ ማለት great house ታላቅ ቤት ማለት ነው። ታላቅ ቤት የሚባለው ማለት ነው። the term great house refers to ይሄ ታላቅ ቤት የሚለው ቃል ሁለት ነገር ሪፈር ያደርጋል። አንደኛው the royal house in which the king dwelled ንጉስ የሚኖርበት የንጉስ ቤት ማለት the royal house ንጉስ የሚኖርበት የንጉስ ቤት ያመለክታል። the great house ወይም ደግሞ ታላቅ ቤት የሚባለው። ሌላው ደግሞ also respect the people held for the position ለዛ ፖዚሽን ወይም ደግሞ ለንግስናው ሰዎች ያላቸውን አክብሮት የሚያሳይ ነው ማለት ነው። ታላቅ ቤት ወይም ደግሞ ለዛ ለቤቱ ሰዎች የሚያሳዩትን አክብሮት ለንጉሱ ሰዎች የሚያሳዩትን አክብሮት የሚገልጽ ነው ታላቁ ቤት የሚባለው። በእኛ ጊዜም ይባላል ታላቁ ቤተ መንግስት ይባላል። እና ስለዚህ ታላቁ ቤት ወይም ደግሞ ታላቁ ቤተ መንግስት በመባል የሚታወቀው ማለት ነው። The king ruled Egypt through officials named viziers. ንጉሱ ኢጂፕትን የሚያስተዳድረው በኦፊሻልስ ነው፣ በባለስልጣናት ነው። እነዚህ ባለስልጣኖች ደግሞ የመንግስት ባለስልጣናት ምንድነው የሚባሉት? ቪዚየርስ ይባላሉ ማለት ነው። በባለስልጣናቸው መንገድ ነው ተጠቅሞ ነው የሚያስተዳድረው ማለት ነው። which means አሁን እንዳለው የመንግስት ባለስልጣን እንደ ሚኒስትሮች አይነት ማለት ነው። ስለዚህ እነዚህ ቪዘርስ ወይም ደግሞ የመንግስት ባለስልጣናቱ ምንድነው የሚያገለግሉት? እንደ ሜየርስ እንደ ከንቲባ ያገለግላሉ። ታክስ ኮሌክተርስ ወይም ደግሞ ግብር ሰብሳቢ ሆኖ ያገለግላሉ። እንዲሁም ዳኛ ሆኖ ያገለግላሉ ማለት ነው። ስለዚህ ንጉሱ ግብፅን የሚያስተዳድረው በእነዚህ በመንግስት ባለስልጣናት ተጠቅሞ ነው። እነዚህ ባለስልጣኖች ደግሞ ቪዚየርስ ይባላሉ። ቪዚየሮች ደግሞ እንደ ከንቲባም እንደ ታክስ ሰብሳቢም እንደ ዳኛም ሆኖ ያገለግላሉ ማለት ነው። the pharaoh depend on the vizier or chief minister to supervise the business of the government. እነዚህ አሁን የፈራኦኖች ቅርጽ ነው። እንደዚህ አይነት ቅርጾች ነበሩ ያኔ የነበሩት ፈራኦኖች በእንደዚህ አይነት ቅርጽ ነው የሚጠቀሙት ማለት ነው። the pharaoh depends on vizier or chief minister ፈራኦኖች በእነዚህ በመንግስት ባለስልጣናት ወይም ደግሞ ቺፍ ሚኒስተር ነው የሚጠቀመው ማለት ነው። እና ጠቅላይ ሚኒስትር ልትሉት ትችላላችሁ። to supervise the business of the government የመንግስት ስራን ለማስኬድ፣ ለመቆጣጠር፣ ለማስተዳደር እነዚህ የመንግስት ባለስልጣናት ወይም ደግሞ ከፍተኛ የመንግስት ባለስልጣናት ላይ ነው ዲፔንድ የሆነው ማለት ነው። in Egypt the king was all powerful በኢጂፕት ውስጥ በግብጽ ውስጥ ንጉሱ all powerful ነው፣ ሁሉን ቻይ ነው ማለት ነው። all powerful የምንለው ሁሉንም ነገር የሚችለው ሁሉም ነገር በሱ እጅ ነው ማለት ነው። all powerful ሁሉም ነገር ስልጣኑ ሁሉ ነገሩ የሱ ነው ማለት ነው። ስለዚህ ጠቅልሎ ሁሉንም ነገር የያዘው እሱ ነው ማለት ነው። ሁሉንም ነገር የያዘው ወይም ደግሞ ሁሉንም የቻለው ሁሉን ቻይ the pharaohs were regarded as kings and gods ምክንያቱም all powerful የምንለው በሃይማኖታዊም በፖለቲካዊም በማህበራዊ በሁሉም ነገር አቅም ያለው የሚወስነው ሁሉ ነገር የሚያደርገው እሱ ነው ማለት ነው። ከሱ ውጪ ሌላ ነገር ምንም ሌላ ሰው ምንም ሊል አይችልም ማለት ነው። ስለዚህ the pharaohs were regarded as እንደ ንጉስም እንደ ጎርስ እንደ አምላክም ይታያሉ ማለት ነው። እነዚህ ንጉሶች ወይም ደግሞ ፈራኦቹ ማለት ነው። he was believed to be an incarnated god ምን ብሎ ያስባሉ? እሱን an incarnated god የምንለው ወይም ደግሞ ስጋ የለበሰ ፈጣሪ ነው ብሎ ያስባሉ ማለት ነው። ስጋ የለበሰ አምላክ ነው፣ ስጋ የለበሰ አምላክ ነው ብሎ ያስባሉ። እንዲሁም would indeed be god after the death ከሞተ በኋላ አምላክ ነው
ከሞተ በኋላም አምላክ ይሆናል ብሎ ያስባሉ። he would be God watching over the welfare of Egypt and its people ከሞተ በኋላም አምላክ ይሆናል ከዛ በኋላ የግብፅንና ህዝቦቿን ደህንነት ይመለከታል ወይም ደግሞ ይከታተላል ይጠብቃል ብሎ ያምናሉ ማለት ነው ኢጂፕሽያኖች። during the middle and the new kingdom the capital was moved to Thebes በመካከለኛውና በኒው በሚባለው በአዲስ ኪንግደም ወይም ደግሞ ሬሰንት በሚባለው ኪንግደም ውስጥ ካፒታል was moved to Thebes ካፒታሉ ከሜምፊስ በፊት የነበረችዋ ሜምፊስ ነው ብለን ነበር ከዚህ በፊት ካይሮ አካባቢ የምትገኘው the upper the lower Egypt ላይ የምትገኘው ከዛ በኋላ ወዴት ተቀየረ ማለት ነው ወደ ቲቤስ ተቀየረች። ቲቤስ ደግሞ ምን የት ነው የምትገኘው the lower Egypt ላይ the upper Egypt ላይ the upper Egypt ላይ ወደ የምትገኘው ተቀየረች ማለት ነው። በመጀመሪያው በኦልድ ኪንግደም ውስጥ ዋና ከተማቸው ሜምፊስ ነበረች። ከዛ በመካከለኛውና በአዲሱ ኪንግደም ውስጥ ደግሞ ወደ ቲቤስ ቀየሩ ማለት ነው መቀመጫቸውን ወደ upper Egypt. Ancient Egypt was divided into 42 provinces called nomes. የጥንት ኢጂፕት በ42 ፕሮቪንሶች ወይም ደግሞ አውራጃዎች ነው የተከፈሉት። እነዚህ አውራጃዎች ደግሞ ስያሜያቸው ኖምስ ነው ማለት ነው። አውራጃ ማለት ኖምስ ነው። ስለዚህ ሎወር ኢጂፕት ውስጥ 20 አካባቢ አውራጃዎች አሉ። አፐር ኢጂፕት ላይ ደግሞ 22 አሉ ማለት ነው። እዚህ ጋር እንደምታዩት እነዚህ በቀይ በትላልቆቹ ያሉ የነሱ የአውራጃዎች ስሞች ነበሩ። እነዚህ የሎወር ኢጂፕት ሲሆን በዚህ በኩል ደግሞ ያሉት የአፐር ኢጂፕት ናቸው ማለት ነው። The pharaohs appointed government official called nomarch. እነዚህ ፈራኦኖች የገቨርንመንት የመንግስት ባለስልጣናትን ደግሞ ይሾማሉ ማለት ነው። እነዚህ የመንግስት ባለስልጣናት እነዚህ አውራጃዎችን የሚያስተዳድሩ የመንግስት ባለስልጣናት ደግሞ ምን ይባላሉ? ኖማርክ ይባላሉ። ቪዚየርስ ቅድም ያልነው በአጠቃላይ ኢጂፕትን የሚያስተዳድሩ ሚኒስትሮች ናቸው ወይም ደግሞ የመንግስት ባለስልጣናት ናቸው። እነዚህን አውራጃዎች ደግሞ የሚያስተዳድሩት ወይም ኖሞቹን የሚያስተዳድሩ አውራጃዎቹን የሚያስተዳድሩ ደግሞ ኖማርክ ይባላሉ ማለት ነው። ኖማርክ የሚባሉት ናቸው ማለት ነው። እነዚህ በፈራኦኖች የሚመደቡት የሚሾሙት to rule over the 42 nomes 42ቱንም አውራጃ የሚመሩት ማለት ነው። The people of ancient Egypt were divided into hierarchy of social classes. እነዚህ የኢጂፕት ወይም ደግሞ የጥንታዊ የኢጂፕት ህዝብ የነሱ ሶሻል ክላስ ማህበራዊ ክፍላቸው ወደ ተለያየ ቦታ ነው የተከፈለው ማለት ነው። የመጀመሪያው ፈራኦን ነው። ሶሻል ክላሳቸው የማህበረሰብ ክፍላቸው የሚባለው ማህበራዊ ክፍላቸው ፈራኦን ነው። ከላይ ያለው ትልቁ እሱ ነው ማለት ነው። ከሱ ስር ምን አለ? the government officials የገቨርንመንት ኦፊሻሎች ወይም ደግሞ የመንግስት ባለስልጣናት አሉ ማለት ነው። and religious leaders እንዲሁም የሃይማኖት መሪዎች አሉ፣ ፕሪስትስ ወይም ደግሞ ካህናቶችን ጨምሮ ማለት ነው። ሌላው ሶልጀርስ ነው። ቀጥሎ ወታደሮች ነው የሚመጡት። ከዛ ቀጥሎ ስክራይብስ ናቸው ጸሐፊዎች ማለት ነው። እና ስለዚህ ከላይ ያለው ፈራኦን ነው። ቀጥሎ ደግሞ ገቨርንመንት ኦፊሻልስ የሚባሉት የመንግስት ባለስልጣኖች እና ፕሪስቶች ወይም ደግሞ ካህናት ቄሶች ናቸው ማለት ነው። ሌላው ደግሞ ሶልጀርስ ናቸው ወታደሮች ነው ማለት ነው በሶስተኛ ደረጃ ያሉት። ከዛ ደግሞ ስክራይብስ ጸሐፍት የታሪክ ጸሐፊ ሊሆኑ መዋዕለ ነዋይ ጸሐፍት ሊሆኑ ይችላሉ። የተለያዩ ጸሐፊዎች ሊሆኑ ይችላሉ። ግን ጸሐፊዎች በአራተኛ ደረጃ ይከፈላሉ ማለት ነው። ከዛ ቀጥሎ ከጸሐፊዎች ደግሞ ቀጥሎ ያለው ደረጃን የያዙት መርቻንትስ ነጋዴዎች ናቸው ማለት ነው። ከዛ ከነጋዴዎች ደግሞ ቀጥሎ ማን ነው የሚመጣው? ክራፍትስሜን የእጅ ስራ ባለሙያዎች የእደ ጥበብ ስራዎችን የሚሰሩ እነሱ ደግሞ ቀጥሎ ያለውን ደረጃ ይዛሉ። የመጨረሻውን ደግሞ ፒዘንትስ አርሶ አደሮች ማለት ነው። አርሶ አደሮች ገበሬውና አጋጁ ደግሞ ፒዘንት ወይም አርሶ አደሮቹ የመጨረሻውን ደረጃ ይይዛሉ ማለት ነው በሃይራርኪ ኦፍ ሶሻል ክላስ በኢጂፕሽያን ጊዜ። በሚቀጥለው በሌላ እስከምንገናኝ ድረስ በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘው። ባባይ